የተወደዳችሁ በፍጹም ፍቅሩ በዚህ በምህረት አደባባይ የተሰበሰባችሁ የቅዱስ እግዚአብሔር ቤተሰቦች የእናታችን የእመቤታችን የቅድስት ድንግል ማርያም የአስራት የመስቀሉ ያደራ ልጆች ወደን እስከ መስቀሉ ሞት ድረስ ባፈቀረን በኃያሉ አምላካችን በቅዱስ እግዚአብሔር ፍጹም ሰላምታ ቃል ሰላም እላችኋለሁ። እንደምን ዋላችሁ? እንደምን ሰዓት አደረሳችሁ? አሜን። እግዚአብሔር እያለን ስሙን እንዲጠራ ይመስገን እያልን እንድናመሰግነው የረዳን የፈቀደልን አንደበታችንን ለከበረው ምስጋና ያከናወነልን ለባህሪ ቅዱስ እግዚአብሔር ስሙ ዘወትር የተመሰገነ የተባረከ ይሁንልን። እናታችን እመቤታችን ቅድስት ድንግል ማርያም፣ ቅዱሳን መላእክት፣ ነቢያት፣ ሐዋርያት፣ ጻድቃን፣ ሰማዕታት ቅዱሳን ሁሉ እንደየተሰጣቸው ከማዕረግ ስማቸው የተመሰገነ ይሁንልን። እንደ እግዚአብሔር መልካም ፍቃድ በመዝሙረ ዳዊት መዝሙር 73 ከቁጥር 28 ላይ ያለውን የእግዚአብሔር ቃል አንስተን ለጥቂት ደቂቃ የምንማማር ይሆናል። እግዚአብሔር አምላክ በመካከላችን ሆኖ ቃሉን እንዲያስተምረን የእርሱ መልካምና ቅዱስ ፈቃድ ይሆንልን። ወደ እግዚአብሔር መቅረብ በሚል ርዕስ እንማማራለን ማለት ነው። ወደ እግዚአብሔር መቅረብ፣ ይህንን ቃል የተናገረው መዝሙረኛው ዳዊት ነው። ሙሉ ሐሳቡን ስናነበው ለእኔ ግን ወደ እግዚአብሔር መቅረብ ይሻለኛል፣ መታመኛዬም እግዚአብሔር ነው ይላል ዳዊት በዝማሬው ላይ ማለት ነው። እንግዲህ ይህንን ሐሳብ መነሻ አድርገን ወደ እግዚአብሔር መቅረብ የሚለውን ሐሳብ እንደ እግዚአብሔር መልካም ፍቃድ እንመለከታለን። ዳዊት በመዝሙር ውስጥ ብዙ ሐሳቦችን፣ ብዙ ጥበቦችን እንዲሁም ደግሞ ብዙ ትንቢቶችን አስቀምጧል። በዳዊት ዝማሬ ውስጥ አንድ ሰው ይሄንን መዝሙር በሚዘምርበት ጊዜ ይሄንን የመጽሐፍ ቅዱስ ክፍል በሚያነብበት ጊዜ ተግሳጽ ያገኛል፣ ጥበብን ያገኛል፣ ትምህርትን ያገኛል፣ ስለ እግዚአብሔር ማለት ነው። እንዲሁም ደግሞ በብሉይ ኪዳን መነጽር ወይም ደግሞ በብሉይ ኪዳን የነበረው ዳዊት በሐዲስ ኪዳን ላይ ጌታችን መድኃኒታችን ኢየሱስ ክርስቶስ ያደረገውን ድህነት ለሰው ልጆች የሰጠውን ጸጋ በሰፊው በትንቢት ተመልክቶ ያየ ስለሆነ ይሄንንም ጉዳይ በሰፊው እናገኛለን ማለት ነው። እንግዲህ መዝሙረኛው ዳዊት ለእኔ ወደ እግዚአብሔር መቅረብ ይሻለኛል አለ። ይሄንን ቃል ገብተን ከማየታችን በፊት ይሻለኛል ስለሚለው ሐሳብ የተወሰነ ነገር እናወራለን። ሰው በዚህ ምድር ላይ በሚኖርበት ጊዜ ይሻለኛል ብሎ ወይም ይህ ቢሆን ይሻላል፣ ይህ ቢደረግ ይሻላል ብሎ ለራሱም ለሀገርም ለቤተ ክርስቲያንም አጠቃላይ ለዓለም እጅግ በጣም ብዙ ጠቃሚ ነገሮችን አድርጓል። እግዚአብሔር ቤተሰቦች ብዙ ሰዎች በግላቸው ይህ ይሻላል ብለው ያደረጉት ነገር ለራሳቸው ሲጠቅም፣ ለሀገር ሲጠቅም፣ ለቤተ ክርስቲያን ሲጠቅም፣ አልፎ ለዓለም ሁሉ ሲጠቅም እንመለከታለን። በተቃራኒው ደግሞ አንዳንድ ግለሰቦች በሕይወታቸው ውስጥ ይህ ቢሆን ይሻላል ብለው ያደረጉት ነገር ዓለምን ሲያስጨንቅ፣ ቤተ ክርስቲያንን ሲበትን ሲያስጨንቅ፣ ለራሳቸው ሳይጠቅም ቀርቶ በግል ሕይወታቸው ላይ እጅግ በጣም አስቸጋሪ ነገር ሲያመጣ እንመለከታለን። እንግዲህ ሰው እግዚአብሔር የሰጠውን ነፃ ፈቃድ ተጠቅሞ እግዚአብሔር ለሰው ልጅ ያደረገውን የሰጠውን የመምረጥ መብት ተጠቅሞ ይህ ቢሆን ይሻላል ብሎ ያደረገው ነገር ብዙ ነገር በሕይወት ውስጥ ያመጣል። መዝሙረኛው ዳዊት መዝሙሩን በምናጠናበት በምንመለከትበት ጊዜ ሁለት ትላልቅ ነገሮች እንደሚሻሉ በሰፊው ያትትልናል በመጽሐፍ ቅዱስ ማለት ነው። የመጀመሪያው መዝሙረኛው ዳዊት ከሁሉ ይሻላል ብሎ የተናገረው ነገር ምንድነው ብለን ያየን እንደሆነ በዚህ በመዝሙር 119 ከቁጥር 72 ላይ አንድ ሐሳብ አስቀምጦ እናገኛለን። እንዲህ የሚል ቃልን እናገኛለን። ከአእላፋት ብርና ወርቅ ይልቅ የአፍ ሕግ ይሻለኛል አለ። የምን ሕግ ይሻለኛል? የአፍ ሕግ። የእግዚአብሔር ቤተሰቦች ዳዊት የሰው ልጅ
በዚህ ምድር ላይ በሚኖርበት ጊዜ ብር ወርቅ ከሚኖረው ይልቅ የእግዚአብሔር ሕግ ገንዘቡ ሆኖ የእግዚአብሔር ሕግ ሕይወቱ ሆኖ የእግዚአብሔር ቃል መሰረቱ ሆኖ ቢኖር ይሻላል ይላል። ለእኔ አለ ዳዊት ከአእላፋት ወርቅና ብር ይልቅ የማን ሕግ ይሻላል አለ? የእግዚአብሔር ሕግ ይሻለኛል ብሎ ሲዘምር እንመለከታለን። አዎ የእግዚአብሔር ሕግ የእግዚአብሔር ትእዛዝ ከክፋት የምትመልስ ወደ ሕይወት የምትመራ ወደ ብርሃን የምትመራ ስለሆነች ዳዊት ምን አለ? ከወርቅና ከብር ይልቅ የማን ሕግ ይሻለኛል? የእግዚአብሔር ሕግ ይሻለኛል አለ። እግዚአብሔር ቤተሰቦች፣ ሁለተኛው ዳዊት መጽሐፉን ስታነቡ ሁለት ነገር አልኳችሁ ይሻለኛል ብሎ የተናገረው አሁን በተነሳነው የመጽሐፍ ቅዱስ ርዕስ ላይ በመዝሙር 73 ከቁጥር 28 ላይ የተናገረው ለእኔ ግን ወደ ማን መቅረብ ይሻለኛል አለ? ወደ እግዚአብሔር መቅረብ ይሻለኛል ብሎ የተናገረው ነው። ስለዚህ እንደ ቅዱስ ዳዊት ሐሳብ ለሰው ልጅ በዚህ ምድር ላይ በሚኖርበት ጊዜ ሁለት ነገር ይሻለዋል፣ ይበጀዋል፣ ያሻዋል፣ ያስፈልገዋል ማለት ነው። የመጀመሪያው አባታችን ቅዱስ ዳዊት እንደተናገረው ከብርና ከወርቅ ይልቅ የማን ሕግ ለሰው ይሻለዋል? የእግዚአብሔር ሕግ ለሰው ይሻለዋል። ከብርና ከወርቅ ይልቅ የማን ትእዛዝ ለሰው ይሻለዋል? የእግዚአብሔር ትእዛዝ። የእግዚአብሔር ቃል ለማን ይሻላል? ለሰው ልጆች የእግዚአብሔር ቤተሰቦች። ከዚያ በመቀጠል ከሁሉ በላይ ደግሞ ለእኔ ምን ይሻለኛል አለ? ወደ እግዚአብሔር መቅረብ ይሻለኛል አለ። እግዚአብሔር ቤተሰቦች የእርሱ ፍጡራን ለሆንን ለኛ የእርሱ ልጆች ለሆንን ለኛ ከሁሉ ይልቅ የሚሻለን ምንድን ነው ያላችሁ እንደሆነ ወደ ማን መቅረብ ነው? ወደ እግዚአብሔር መቅረብ ነው። ወደ እርሱ ከፍ ማለት ከሁሉ ይሻላል አለ መዝሙረኛው ዳዊት የእግዚአብሔር ቤተሰቦች። ስለዚህ እነዚህ ሁለቱ ነገሮች ለእኔ ይሻለኛል ብሎ ተናግሯል ማለት ነው መዝሙረኛው ዳዊት። ስለ መቅረብ የተወሰነ ነገር ስንናገር መቅረብ የሚለው ሐሳብ በውስጡ ብዙ ነገሮችን ይዟል። ሰው መዝሙረኛው ዳዊት እንደተናገረው ወደ እግዚአብሔር ቢቀርብ ይሻለዋል፣ እርሱ መቅረብ ይሻለኛል ብሎ እንደተናገረው መቅረብ ስንል ምን ማለት ነው? የእግዚአብሔር ቤተሰቦች ሰውስ ከእግዚአብሔር ጋር ያለው ቀረቤታ ከእግዚአብሔር ጋር ያለው አንድነት ምን አይነት ቀረቤታ ነው ያለ እንደሆነ የሰው ልጆች ከእግዚአብሔር ጋር ያለው ቅርበት የአባትና የልጅ ቅርበት ነው። የምን አልኳችሁ? የአባትና የልጅ ቅርበት። እንግዲህ እኛ የሰው ልጆች በዚህ ምድር ላይ በምንመላለስበት ጊዜ ከእርሱ ርቀን ከእርሱ ተለይተን በኖርንበት ዘመን እግዚአብሔር አምላክ ከሰማያ ሰማያት ወርዶ ከእመቤታችን ከቅድስት ድንግል ማርያም ተወልዶ ልጆች እንሆን ዘንድ ሥልጣንን ሰጥቶናል። ይህንን ጉዳይ ሐዋርያው ቅዱስ ጳውሎስ በሮሜ መልእክቱ ምዕራፍ 8 ከቁጥር 14 ላይ እንዲህ በማለት ገልጾታል። እኛ ከእግዚአብሔር ጋር ያለን መቀራረብ ወይም ደግሞ አንድነት የአባትነትና የልጅ መሆኑን በሰፊው ደስ በሚል ቃል ሲናገር እንመለከታለን። እንዲህ ነው የሚለው፣ በእግዚአብሔር መንፈስ የሚመሩ ሁሉ አለ። በእግዚአብሔር መንፈስ የሚመሩ ሁሉ እነዚህ የእግዚአብሔር ልጆች ናቸውና አለ። የማን ልጆች ናቸው? የእግዚአብሔር ልጆች ናቸውና አለ። በዚህም አላበቃም። ጳውሎስ አባት ብለን የምንጮህበትን የልጅነትን መንፈስ ምን አለናል? ሰጠናል። የእግዚአብሔር ቤተሰቦች እኛ ለእግዚአብሔር ፍጥረቶቹ ብቻ አይደለንም። ምኖቹ ጭምር ነን? ልጆቹም ጭምር ነን። የእግዚአብሔር ቤተሰቦች ልጆቹን ጭምር ነን ለእግዚአብሔር። ስለዚህ አለ ቅዱስ ጳውሎስ አባት ብለን የምንጮህበትን የምን ስልጣን ሰጠን?
የልጅነትን ስልጣን ሰጠን። ለዚህ ነው ጌታችን ጸሎትን ባስተማረበት አንቀጹ ላይ ሶበ ትጼልዩ ከመዝ በሉ ብሎ ያስተማረው ምን አለ? ከዚያ አቡነ ዘበሰማያት በእናንተ ሳለ በምትጸልዩበት ጊዜ እንዲህ ብላችሁ ጸልዩ። እርሱም ምን ነበር ጸሎቱ? አባታችን ሆይ የእግዚአብሔር ቤተሰቦች እግዚአብሔርን አምላካችን እንለዋለን። በቸርነቱ ማን እንድንል ስልጣንን ሰጥቶናል? አባታችን እንድንል። ይህ ነው ከእርሱ ጋር ያለን ኅብረት። ይህ ነው ከእርሱ ጋር ያለን ቀረቤታ። ይህ ነው እግዚአብሔር ለእኛ የሰጠው ስልጣን። የእግዚአብሔር ቤተሰቦች የልጅነት ስልጣን። በሌላ ስፍራ ደግሞ ይህ የአባትነትና የልጅነት መቀራረብ ወይም አንድነት እግዚአብሔር ለሰው ልጆች የሰጠው እግዚአብሔር ሰዎች ከእርሱ ጋር እንዲኖሩት የሰጠው ስልጣን ያ የልጅነት ስልጣን በፍቅር ላይ የተመሰረተ ስልጣን ነው። በምን ላይ አልኳችሁ? በፍቅር ላይ የተመሰረተ እግዚአብሔር ቤተሰቦች። በዚህ ጉዳይ የወንጌላዊው ዮሐንስ በዮሐንስ ወንጌል ምዕራፍ 3 ከቁጥር 16 ላይ የሰው ልጆች እግዚአብሔር አምላክ እንደምን ባለ ፍቅር እንደወደዳቸው የሰው ልጆችን ይነግረናል ማለት ነው። ይህ ፍቅሩም ይላል እንዲሁ የሆነ ለሰው ልጆች የተደረገ እንዲህ ይላል፣ በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አለ አንድያ ልጁን እስኪሰጥ ዓለሙን እንዴት ወዶታል? እንዲሁ ወዶታል አለ። አስቡት። ይሄ እግዚአብሔር አምላክ የሰጠን የልጅነት ስልጣን እንዲሁ እግዚአብሔር አምላክን ጌታችን መድኃኒታችን ኢየሱስ ክርስቶስ አንድያ ልጁን በማመን በስሙ በመጠመቅ ከእርሱ ጋር አንድ እንሆን ዘንድ የተሰጠን ስልጣን የእግዚአብሔር ቤተሰቦች። ይሄን ክብር ያለን ሰዎች ነን። ሰው ወደ እግዚአብሔር በቀረበ ቁጥር እግዚአብሔርን እየወደደው እግዚአብሔርን ይበልጥ ከፍ እያደረገው እግዚአብሔርን ከፍ አድርጎ እያመለከው ነው የሚሄደው እግዚአብሔር ቤተሰቦች። ይህ ከእርሱ ጋር ያለን ፍቅር የምን ስለሆነ ከእርሱ ጋር ያለን መቀራረብ የፍቅር ስለሆነ እንዲህ ነው የሚለው በሌላ ስፍራ በመጽሐፍ ቅዱስ ላይ ትእዛዜ በእርሱ ዘንድ ያለችው የሚጠብቃትም የሚወደኝ እርሱ ነው አለ። ምን የሚለኝ እርሱ ነው? የሚወደኝ እርሱ ነው። እዚህ ልጆች ተብለን ተጠርተን ወደነው ከእርሱ ጋር እንኖር ዘንድ የተሰጠን ትልቅ ስልጣን አለ። ይሄ ነው ከእግዚአብሔር ጋር ያለን መቀራረብ። ስለዚህ ነው ዳዊት እግዚአብሔር አባቱ እንደሆነ ያውቃል። እግዚአብሔር አባቱ እንደሆነ ስላሰበ ለእኔ ግን ምን አለ? ወደ ማን መቅረብ ይሻለኛል? ወደ እግዚአብሔር መቅረብ ይሻለኛል አለ። ነገር ግን ሰው ወደ እግዚአብሔር እየቀረበ በሄደ ቁጥር አንዳንድ ጊዜ በዲያብሎስ አሰራር እግዚአብሔርን እየናቀው እግዚአብሔርን እየተገዳደረው ሲሄድ እንመለከታለን። ሊጠነቀቅ ይገባል። ሰው ለእግዚአብሔር እየቀረበ በሄደ ቁጥር ለእግዚአብሔር ያለው ፍቅር እየጨመረ ለእግዚአብሔር ያለው ክብር እየጨመረ ሊሄድ ይገባል። ሰው ልጅ የቀነሰ እንደሆነ ያ ሰው ራሱን ይመርምር፣ ራሱን ይመልከት። ያ አካሄዱ እንደ ዲያብሎስ ያለ ነው። የምታውቁት ነው። ዲያብሎስ አስቀድሞ እግዚአብሔር አምላክ ሲፈጥረው ስሙ ማን ነበረ? ሳጥናኤል ነበረ። አሃዜ መንጦላይት ማለት ነው። መጋረጃውን የሚከፍት የክብሩን መጋረጃ የሚከፍት የሚዘጋ ማለት ነው። ሌላ ስሙ ቅሩበ እግዚአብሔር ነው። እግዚአብሔር ቤተሰቦች ለእግዚአብሔር ምን የሆነ ቅርብ የሆነ ዲያብሎስ ግን ለእግዚአብሔር ቅርብ በሆነው ልክ እግዚአብሔርን አክብሮታል? አላከበረውም። ዛሬ ብዙዎች ለእግዚአብሔር ቅርብ ሆነው ሳለ ነገር ግን ለቤቱ ክብር ሲሰጡ ለንግስናው ክብር ሲሰጡ አንመለከትም። ይህ እንዴት ሆነ ያለ እንደሆነ በልባቸው የማን አሰራር ነግሶ? የዲያብሎስ አሰራር። ራሳችንን ልንመረምር ያስፈልጋል እግዚአብሔር ቤተሰቦች። ስለዚህ መቅረብ ሲባል እግዚአብሔር አምላክ ለእኛ የሰጠን መቅረብ የልጅነትና የአባትነት ቅርርቦሽ እንደሆነ እናስተውል ይገባል። የመጨረሻው ሐሳብ ዳዊት ለእኔ ግን ወደ እግዚአብሔር መቅረብ ይሻለኛል ብሎ የተናገረው
ሁለት የተለያዩ ትላልቅ ሐሳቦችን በውስጡ ይዟል። የመጀመሪያው አካላዊ መቅረብ ነው። የእግዚአብሔር ቤተሰቦች ከእግዚአብሔር ጋር አካላዊ መቅረብን እንዲኖረው ማን ይሻል? ዳዊት ይሻል። ከእግዚአብሔር ጋር አካላዊ መቀራረብ እንዲኖረው የሚያስችልን ምንድን ነው ያልን እንደሆነ ይሄንን ክብር የምናገኘው ቤተ ክርስቲያን በመሄድ ቤተ ክርስቲያን በአጭሩ እንረዳ ዘንድ እግዚአብሔር አምላክ በጸሎት ጊዜ በህብረትም ይሁን በግል በመካከላችን በምን ይኖራል? በረድኤት በመንፈስ በመካከላችን ይገኛል። ነገር ግን ቤተ ክርስቲያን ውስጥ በተለየ ሁኔታ በቅዳሴ ጊዜ የጌታችን የመድኃኒታችን የኢየሱስ ክርስቶስ ሥጋና ደም ሲፈተት በመካከላችን ክርስቶስ በመካከላችን እግዚአብሔር በምንድን ነው የሚገኘው እንደሆነ በምንድን ነው? በአካል ነው እግዚአብሔር ቤተሰቦች። ስለዚህ ከእግዚአብሔር ጋር አካላዊ የሆነ ቅርርቦሽን ለማግኘት የፈለገ ሰው ወዴት መሄድ አለበት? ወደ ቅድስት ቤተክርስቲያን ሊመጣ ያስፈልገዋል። አማናዊው የክርስቶስ ሥጋ ወዳለባት ወደዚች ቅድስት ቤተክርስቲያን ደሙ ወደሚፈስባት ወደዚች ወደ ቅድስት ቤተክርስቲያን ሰው ምን ሊል ይገባል? ሊመጣ ይገባል። ምን ሊያገኝ? አካላዊ ቅርርቦሽን ከእግዚአብሔር ጋር ሊኖር። አንድ ሰው በቅዳሴ ሰዓት በቆመበት ቦታ በዚያች ቅጽበት ከእግዚአብሔር በዚያ ርቀት ብቻ ነው ርቆ የሚቆመው የእግዚአብሔር ቤተሰቦች። ይህ ማለት ሰው ወደ ቅዳሴ በሚሄድበት ጊዜ ለእግዚአብሔር ምን ይሆናል ማለት ነው? ቅርብ ይሆናል። ይህን ጸጋ የምናገኘው ስንመጣ ነው፣ ቤተ ክርስቲያን ስንመጣ ነው። ሁለተኛውና የመጨረሻው መንፈሳዊ ቅርርቦሽ ነው ከእግዚአብሔር ጋር ያለው። ይህ መንፈሳዊ ቀረቤታ እግዚአብሔር አምላክ መንፈስ ከመሆኑ የመነጨ ነው። እዚህ የማቴዎስ ወንጌል ምዕራፍ 4 ላይ ስለ ሳምራዊቷ ሴትና ስለ ጌታችን ንግግር በምንመለከትበት ጊዜ ሳምራዊቷ ሴት ጌታችን መድኃኒታችን ኢየሱስ ክርስቶስን እናንተ በምኩራብ ይሰገዳል ትላላችሁ፣ እግዚአብሔር በዛ ይመለካል ትላላችሁ ብላ ጥያቄ በጠየቀችው ጊዜ ምን ብሎ ነበር የመለሰላት? እግዚአብሔር መንፈስ ነው፣ የሚሰግዱለትም በምን ይሰግዱለታል አለ? በመንፈስ ነው። የእግዚአብሔር ቤተሰቦች ሌላኛው ከእግዚአብሔር ጋር ያለን ቁርኝነት፣ ህብረት፣ አንድነት መንፈሳዊ አንድነት ነው። ስለዚህ ሰው ከስጋዊ ፈቃዱ ከስጋዊ ፍላጎቱ ወደ ነፍሳዊ ፍላጎቱ ራሱን ሊያሳድግ ይገባል። ከዚህም ደግሞ ወደሚልቀው ወደሚበልጠው እግዚአብሔርን በእጅጉ ማምለክ ወደሚያስችለው ወደ መንፈሳዊ እውቀት ራሱን ሊያሳድግ ይገባል። እግዚአብሔር የሚመለክ በምን ስለሆነ? በመንፈስ ስለሆነ። የሚሰገድለት በምን ስለሆነ? በመንፈስ ስለሆነ የእግዚአብሔር ቤተሰቦች። ስለዚህ ከእግዚአብሔር ጋር ያለን ቀረቤታ እንዲህ ያለ ቀረቤታ ነው። ይሄንን በመንፈስ ከእርሱ ጋር አንድ መሆንን የምናገኘው እንዴት ነው ያልን እንደሆነ ደግሞ በዚህ በዮሐንስ ወንጌል ምዕራፍ 6 ከቁጥር 53 ላይ እግዚአብሔር አምላክ በእኛ እንዴት እንደሚኖር ራሱ ክርስቶስ ይናገራል። ከቁጥር 56 ላይ ዮሐንስ ወንጌል ምዕራፍ 6 ከቁጥር 56 እንዲህ ብሎ ሥጋዬን የበላ ደሜን የጠጣ እኔም በእኔ ይኖራል፣ እኔም በማን እኖራለሁ አለ? በእርሱ እኖራለሁ አለ። ስለዚህ እግዚአብሔር በእኛ እንዲኖር መንፈሱ በእኛ ላይ ረቦ እንዲኖር ሁል ጊዜ ከእኛ እንዳይለይ ምንድነው ማድረግ ያለብን? እኛ ክርስቲያኖች አንድ እንደሆነ የክርስቶስን ሥጋውና ደሙን ምን ማለት መብላትና መጠጣት። ለምን? እኛ በእርሱ እንድንኖር እርሱም ደግሞ በማን እንዲኖር? በእኛ እንዲኖር የእግዚአብሔር ቤተሰቦች። ስለዚህ ይህ ለክርስቲያን እጅግ በጣም አስፈላጊ ነገር ነው። ለዚህ ነው እግዚአብሔር በአካልም በመንፈስም ለእርሱ ቅርብ እንዲሆን የፈለገው ዳዊት ለእኔ ግን አለ ወደ ማን መቅረብ ይሻለኛል? ወደ እግዚአብሔር መቅረብ ይሻለኛል ብሎ የተናገረው ማለት ነው። ስለዚህ አንድ ክርስቲያን ራሱን ወደ እግዚአብሔር ሊያቀርብ ይገባል። ወደ እግዚአብሔር እንዳንቀርብ ከሚያረጉን ነገሮች መካከል እግዚአብሔርም እንዳይቀርበን ከሚያረጉት ነገሮች መካከል አንዱና ዋነኛው ምንድነው ያልን እንደሆነ ኃጢአት ነው።